ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ላይ በኦማን ያደረጉትን የመጀመሪያው ዙር ውይይት ማጠናቀቃቸው ተሰምቷል። በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገድለዋል ተብሏል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ላይ በኦማን ያደረጉትን የመጀመሪያው ዙር ውይይት ማጠናቀቃቸው ተሰምቷል። ውይይቱ እንደ አውሮፓውያን አቆጣጠር ከ2018 ወዲህ በሁለቱ ሀገራት መካከል የተደረገው ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱ ሀገራት ስብሰባውን ገንቢ በማለት የገለጹት ሲሆን በሚቀጥሉት ሳምንታት ሁለተኛውን ዙር ውይይት እንደሚያካሂዱ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይቱን ከስምምነቱ ለመድረስ ቁልፍ ነው በማለት አወድሰዋለች። ፕሬዝዳንት ዶናልድ ትራምፕ በ2018 በኢራንና በዓለም ሀያላን መንግስታት ቀደም ሲል የተደረሰውን የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉም ሲናገሩ ቆይተዋል። ንግግሮቹ ስምምነት መድረስ ይቻል እንደሆነ ለማረጋገጥ እንዳንድ አስፈላጊ የመጀመሪያ እርምጃ ታይተዋል ነው የተባለው። ለ2 ሰዓት ተኩል የቆየው የመጀመሪያው ስብሰባ አጭር ቢሆንም በአክብሮት የተሞላና ለሁለተኛው ዙር መድረኩን ያዘጋጀ ሆኗል ነው የተባለው። ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከ2015 የኢራን የኒውክሌር ስምምነት ካስወጡ በኋላ በጣም ጠቃሚ ንግግር ተብሏል። ዋና ተደራዳሪ የውጭ ጉዳይ ሚኒስትሩ አባስ ኢራክቺ የሰጡትን አስተያየትም አዎንታዊ ነበር ተብሏል። በእኔ አስተያየት እንደ መጀመሪያ ስብሰባ በጣም ሰላማዊና መከባበር የተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር ያሉ ሲሆን ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉም ለኢራን መንግስት ቴሌቪዥን ተናግረዋል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቁመው ከሆነም በትራምፕ መልእክተኛ ስቴቭ ዊትኮፍ የሚመራው የአሜሪካው ቡድን ይህን ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዝዳንቱን ደጋግመው የተናገሩ ዛቻ አለመጠቆሙንም ተናግረዋል። ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃቶች ሊኖሩ እንደሚችሉም በተደጋጋሚ አስጠንቅቀዋል። ውይይቱ ሁለት ልኡካን በተለያዩ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስቴር በድር ቢን ሐማድ አልቡሳይድ በኩል መልእክቶችን በማስተላለፍ የተካሄደ ነበር። የአሜሪካው ልኡካን እየመሩ ያሉት ዊትኮፍ ከዚህ ቀደም ፊት ለፊት ስለመገናኘት ብቻ ተናግረው ነበር። አራክቺና ዊትኮፍ የውጭ ጉዳይ ሚኒስቴር ቡስ አብዲ ባሉበት ለተወሰኑ ደቂቃዎች ተነጋግረዋል ተብሏል። የአሜሪካ ባለስልጣናት ይኖራል ያሉት ቀጥተኛ ንግግር ሳይሆን አነስተኛ የመክፈቻ ንግግር ሊሆን የሚችልም ነው ተብሏል። ኢራን በሀገር ውስጥ ያሉ አክራሪዎችን ጫና በማስተዋወስ የፊት ለፊት ንግግር የተገደበ እንደሆነም አስረድታለች። ዋይት ሃውስ ከንግግሩ በኋላም በሰጠው መግለጫ ውይይቶቹ በጣም አዎንታዊና ገንቢ ነበሩ ከማለት ባለፈ ልዩነቶችን ከተቻለው በውይይት እንዲሁም በዲፕሎማሲያዊ ለመፍታት እንደሚፈልጉ አጽንኦት ሰጥተው ዊትኮፍ ለኢራን ገልጸዋል ነው የተባለው። መግለጫው ማክለው እነዚህ ጉዳዮች በጣም የተወሳሰቡ ናቸው። ልዩ መልእክተኛው ዊትኮፍ ቀጥተኛ ግንኙነት ማድረጋቸው የጋራ ተጠቃሚነትን ለማረጋገጥ አንድ እርምጃ ነበር ብለውታል። ውይይቶቹ ከተጠናቀቁ በኋላም በሚቀጥለው ሳምንት ውይይቶችን በኦማን ላያደርጉ ቢችሉም አሁንም በመካከለኛው ምስራቅ ሀገር አሸማጋይነት ይካሄዳልም ብለዋል። ኢራን የኒውክሌር ጦር መሳሪያ እንዳታበለጽግ ለመከላከልና አሜሪካና በእስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶችን ለመከላከል ስምምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራኑ ሃይማኖታዊ መሪ በተባበሩት አረብ ኤሚሬትስ በኩል ደብዳቤ ልከዋል። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የማስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኙ አንድ ስማቸው እንዲገለጽ ያልፈለጉ ምንጭም ለሮይተርስ እንደተናገሩት ከሆነ ውይይቱ በአካባቢው ያለው ውጥረት ለማርገብና የእስረኞችን ልውውጥ ለማረጋገጥ ጥረት አድርገዋል። የእስራኤሉ ጠቅላይ ሚኒስትር እንዳሉትም ሁለቱ መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምተዋል ብለዋል። ኔታንያሁ በ2003 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቷ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ በሙሉ ለማስቆም የአይነት ስምምነት እንዲደረግ ጥሪ አቅርበዋል። ይህ ግን በኢራን በኩል ፈጽሞ ተቀባይነት አላገኘም። ኢራን የኒውክሌር እንቅስቃሴዋ ሙሉ በሙሉ ሰላማዊ እንደሆነና የኒውክሌር መሳሪያ መቼም እንደማትታጠቅ አጥብቃ ገልጻለች። የኢራን ባለስልጣናት ድርድሩ የሚያተኩረው በኒውክሌር ፕሮግራሟ ላይ ብቻ እንጂ እንደ ባላስቲክ ሚሳኤል ፕሮግራም ባለው በተቀረው የመከላከያ አቅሟ ላይ እንደማይሆንም ግልጽ አድርገዋል። ከንግግሩ በፊትም ኢራን አስደናቂ ታላቅ ደስተኛ ሀገር እንድትሆን ነገር ግን የኒውክሌር ጦር መሳሪያ እንዲኖራት እንደማይፈልጉ ትራምፕ ተናግረዋል። ዩናይትድ ስቴትስ ስምምነት ላይ ካልተደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ አስጠንቅቀው ነበር። ኢራን በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራለች። ይህ ሂደት ግን በከፍተኛ ጫና ውስጥ በመከናወን ላይ ያለውን ይህንን ስብሰባ በማዘጋጀት የሚደረግበት ወቅት አሜሪካን ተጨማሪ ጦር መርከቦቿና ቦምብ ጣዮች ወደ አካባቢው ከማዛወር ባለፈ ተጨማሪ ማዕቀቦችን ጥላባታለች ነው የተባለው። በሌላ በኩል በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገድለዋል ተብሏል። በሱዳን ምዕራባዊ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ዜጎች ተገድለዋል ተብሏል። ከሟቾቹ መካከል 20 ያህል የሚሆኑ ህጻናትና የሕክምና ባለሙያዎች መሆናቸውንም የተባበሩት መንግስታት ድርጅት አውቁልኝ ብሏል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው ቤል ፋሻር ከተማ እና በአቅራቢያዋ ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉም RSF
ተጠያቂን አድርገውታል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎቹን ተቀነባበሩ ናቸው ሲል ውድቅ አድርጎታል። ዘምዘምና አቡሾክ የተባሉ ካምፖች ከ700 ሺህ በላይ የሚሆኑ ስደተኞችን ያስተናግዳሉ። ከነዚህ ውስጥም አብዛኞቹ ረሃብ ተጋርጦባቸዋል ተብሏል። የጥቃቶቹ ዜና የተሰማውን በአርኤስኤፍ እና በሀገሪቱ ሰራዊት መካከል የተጀመረውን የእርስ በርስ ጦርነት ሁለተኛ ዓመቱ በተቃረበበት ዋዜማ ላይ ነው ተብሏል። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሊሜንት ኒኬት ሳላሚ በተፈጠረው ነገር በጣም መደናገጣቸውንም ተናግረዋል። ይህም በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰው ተከታታይና አሰቃቂ ጥቃት ተቀባይነት የሌለውና ሰብአዊነት የጎደለው ብለውታል። በመግለጫ የእርዳታ ድርጅቱ ሪፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪን ጨምሮ 9 ሰራተኞች መገደላቸውንም አስታውቋል። በካምፑ ውስጥ የመጨረሻው የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅቱ የፈጥኖ ደራሹ ኃይሎች ተዋጊዎች ተጠያቂ አድርጓቸዋል። ሪሊፍ ኢንተርናሽናል ይህንን በክልል ውስጥ ባሉ ሁሉም የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ይህም የተፈናቀሉ ዜጎች የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ሲልም አስታውቋል። ክሎም ከኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑን ደንጋጭ ሲሆን አልፋሻር የሚገኙ የጤና ተቋማት ጥቃት ተሰንዝሮባቸዋል ብሏል። የፈጥኖ ደራሽ ኃይሉ በሰጠው መግለጫም በሰላማዊ ሰዎች ላይ ለሚደርሰው ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች ወታደራዊ ኃይሉ ስም ለማጠልሸት የተደረጉ ናቸው ብሏል። በሰራዊቱና በአርኤስኤፍ ወይም በፈጥኖ ደራሽ ኃይሉ መካከል ያለው የስልጣን ሽኩቻ የወለደው ጦርነት በዓለም ላይ ትልቁ የሰብአዊ ቀውስ ፈጥሯል ነው የተባለው። ከ12 ሚሊዮን በላይ ሰዎች ከመኖሪያ ቤታቸው እንዲፈናቀሉና ማህበረሰቦችን ለረሃብ እንዲጋለጡ ያደረገው ጦርነቱ የጀመረው የሱዳን ሰራዊትና የአርኤስኤፍ መሪዎች በሀገሪቱ የወደፊት ፖለቲካዊ ጣፈንታ ላይ ባለመግባባታቸው መሆኑም ተጠቅሷል። አልፋሻር በዳርፉር ውስጥ በጦር ኃይሎች ቁጥጥር ስር ያለችው የመጨረሻዋ ትልቅ ከተማ ስትሆን በፈጥኖ ደራሽ ኃይሉ ለ1 ዓመት ያክል ከበባ ውስጥ ቆይታለች።